የእንስላስ ችኩል ተራራ በስልጤ ዞን ከሚገኙ እምቅ የቱሪዝም ሀብት አንዱ የሆነው የእንስላስ ችኩል ተራራና አስገራሚ በረከቶቹ ከብዙ በጥቂቱ። የእንስላስ ችኩል ተራራ የሚገኘው በስልጤ ዞን በአልቾ ውሪሮ ወረዳ ከወራቤ በስተሰሜን ምስራቅ አቅጣጫ በአልቾ ውሪሮ ወረዳ በአዲዮ ቀበሌ ውስጥ ነው። ተራራው ከአዲስ አበባ 170 ኪሎ ሜትር፣ ከሐዋሳ 243 ኪሎ ሜትር፣ ከዞኑ ዋና ከተማ ወራቤ 43 ኪሎ ሜትር እና ከወረዳው ዋና ከተማ ቃወ ቆጥ 18 ኪሎ ሜትር ርቀት ላይ ይገኛል። ይህን መስህብ ከሌሎች መስህቦች ለየት የሚያደርገው በክልላችንም ሆነ በዞናችን የመጀመሪያዎቹ ከሚባሉት መስህቦች ተርታ የሚመደብ ተፈጥሯዊ በርካታ ገጸ በረከቶችን የታደለ መሆኑ ነው። የተራራው ተፈጥሯዊ አቀማመጥ እጅግ አስገራሚ ሲሆን በተራራው በታችኛው ክፍል ልዩ ልዩ አዕዋፋትና የዱር እንስሳት የተለያዩ እጽዋት ዝርያዎች የሚገኙበት እጅግ ማራኪ ተራራ ነው እንስላስ። በሌላ በኩል ከተራራው አናት ላይ ከፍተኛ የሆነ የንፋስ ኃይል መኖሩና ዓመቱን ሙሉ አረንጓዴ ሆኖ መገኘቱ ነው። ምናልባትም በዚህ ድንቅ መስህብ በዘርፉ በባለሙያዎች ጥናት ቢደረግበት ሀገራችን ለተያዘችው የኃይል ማመንጫ መሆን የሚችል የንፋስ ኃይል ያለው ነው። ተራራው አናት ላይ ከባድ ነፋስ ስላለ መኖሪያ ቤቶችን ማግኘት ይከብዳል። ነገር ግን በተራራው ከታችኛው ጫፍ ውስጥ ባህላዊ ይዘታቸውን ጠብቀው የተገነቡና አገልግሎት በመስጠት ላይ ያሉ ቤቶች አሉ። ሌላኛው አስገራሚ ነገር በእንስላስ ችኩል ተራራ ሸለቆ ውስጥ አሞራዎች ያዘወትራሉ። መስህቡን ለመድረስ ተሽከርካሪዎችን ለመጠቀም የሚመች ሲሆን ተራራው አናት ላይ ሆነው አሊቾና ስልጢ ወረዳዎችን እንዲሁም የቡታጀራ ከተማን ውብ መልክዓ ምድርና የተለያዩ የተፈጥሮ አጀቦችን ለማየት ምቹ ሁኔታን ይፈጥራል። ባለሀብቶች በመስህቡ አካባቢ ገብተው የተለያዩ ፕሮጀክቶችን ቀርጸው ቢያለሙ ቦታውና አካባቢው ካለው ምቹ ሁኔታ አንፃር ራሳቸውንና የአካባቢውን ህብረተሰብ እንዲሁም ሀገራቸውን ተጠቃሚ ማድረግ ይችላሉ።